ቤኪ ስፖርት ውድ የቻናላችን ቤተሰቦች የዕለቱን አጫጭር ስፖርታዊ መረጃዎችን ይዘን ወደ እናንተ መጥተናል። ትላንት በርከት ያሉ ጨዋታዎች ሲካሄዱ ማንቸስተር ሲቲ ሊቨርፑልን 4-0 በሆነ ሰፊ ውጤት ሲያሸንፍ ሃላንድ 3 ጎሎችን ከመረብ በማዋሃድ ሃትሪክ ሲሰራ አንዷን ግብ ሴሜኞ ከመረብ አዋሃዳል። በዚህም መሰረት ማንቸስተር ሲቲ በኤፍኤ ካፕ ግማሽ ፍጻሜውን ተቀላቅሏል። ቼልሲም ፖርትስማውዝን 7-0 በሆነ ሰፊ ውጤት ሲያሸንፍ ግቦቹንም ጆኦ ፔድሮ፣ ኢስታቪዮ ሳንቶስ፣ ኔቶ፣ ሃቶና አዴባዮና ጋርናቾ አንዳንድ ጎሎችን በማስቆጠር ቼልሲን አሸናፊ አድርጓል። በተመሳሳይ ቼልሲም ግማሽ ፍጻሜውን ተቀላቅሏል። ምሽት 4 ሰዓት ላይ ጅማሮን ያደረገው ሳውዛምፕተን ከአርሰናል ያደረጉት ጨዋታ ሳውዛምፕተን ጨዋታውን 2-1 ማሸነፍ የቻለ ሲሆን ስቱዋርትም በመጀመሪያው አጋማሽ ላይ ሳውዛምፕተንን ቀዳሚ ያደረገችውን ጎል አስቆጥሮ አፍታዩን በዛ ውጤት ሲጠናቀቅ በሁለተኛው አጋማሽ ተቀይሮ የገባው ቪክተር ዮኬሬሽ በ68ኛው ደቂቃ ላይ አቻ ማድረግ የቻለ ሲሆን ሳውዛምፕተንም የማሸነፊያውን ግብ የቀድሞ የማንቸስተር ሲቲ አካዳሚ ውጤት የሆነው ቻርልስ አስቆጥሮ በዚህ መሰረት አርሰናል ባደረጓቸው ባለፉት 2 ጨዋታዎች ከ2 ዋንጫ ውጭ ሆነዋል። ሻምፒዮንሺፕ ባለው ሳውዛምፕተን መሸነፋቸውም ለበርካቶች አርሰናል ላይ ጥያቄ አስነስቷል። በቀጣይም በሻምፒዮንስ ሊጉ ስፖርቲንግ ሊዝበን ጋር የሚያደርገው ጨዋታም እንዲጠበቅ አድርጎት ወደ ስፔን ላሊጋ ጨዋታዎች ስናመራ ቀን 11 ሰዓት ላይ በተደረገ ጨዋታ ሪያል ማድሪድ በማዮርካ 2-1 በሆነ ውጤት ተሸንፏል። ለማድሪድም ከሽንፈት ያልታደገችውን ግብ ሚሊቶ 88ኛው ደቂቃ ላይ ከመረብ አዋህዷል። በሌላ ጨዋታም ባርሴሎና አትሌቲኮ ማድሪድን 2-1 በሆነ ውጤት ማሸነፍ ሲችል 39ኛው ደቂቃ ላይ ዲያጎ ሴሜኞ ጎል አስቆጥሮ አትሌቲኮ ማድሪድን መሪ ያደረገ ሲሆን ራሽፎርድም በ42ኛው ደቂቃ ባርሴሎናን ወደ አቻነት መልሷል። 45ኛው ደቂቃ ላይ የአትሌቲኮ ማድሪድ ተጫዋች የሆነው ጎንዛሎ በቀይ የወጣ ሲሆን ሌቫንዶስኪም የማሸነፊያዋን ግብ በ87ኛው ደቂቃ ላይ ከመረብ አገናኝቷል። በዚህ መሰረት ባርሴሎና ከተከታዩ ሪያል ማድሪድ በ7 ነጥብ ርቆ መቀመጥ ችሏል። ወደ ጣሊያን ሴሪያ ስናልፍ ፊዮሬንቲና ቬሮናን 1-0 በማሸነፍ ከወራጅ ቀጠናው ሲርቅ ላዚዮ በሜዳው ከፓርማ ጋር 1-1 ተለያይተዋል። ሳሱሎም ካግሊያሪን በሜዳው በማስተናገድ 2-1 በሆነ ውጤት አሸንፏል። በጀርመን ቡንደስሊጋ ባየር ሙኒክ ከመመራት ተነስቶ ፍራይበርግን 3-2 በሆነ ውጤት ሲያሸንፍ ቦሩሲያ ዶርትመንድም ከሜዳ ውጭ ተጉዞ ስቱትጋርትን 2-0 በሆነ ውጤት ማሸነፍ ችሏል። ዛሬ በርካታ ጨዋታዎች ሲካሄዱ በኤፍኤ ካፕ ዌስትሃም ሊድስን በሜዳ ያስተናግዳል። በጣሊያን ሴሪያ ኢንተር ከሮማ የሚያደርጉት ጨዋታ ተጠባቂ ሲሆን በሌሎች የሴሪያ ጨዋታዎች ክሬሞኔሴ ከቦሎኛ እና ቬሮና ከፒሳ የሚያደርጉት ጨዋታ ይጠብቃል። በስፔን ላሊጋም ሄታፌ ከአትሌቲክ ክለብ፣ ቫሌንሲያ ከሴልታ እና ሪያል ከሲቪያ የሚያደርጉት ጨዋታ ይጠብቃል። ውድ የቻናላችን ቤተሰቦች የምንሰራው ፕሮግራም ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ። የጎደለ የምትሉት ካለ ኮሜንት ላይ ሀሳብ አስተያየት መስጠት ይችላል። መልካም ቀን።